ይሄ የምታዩት አሰራር ማይክሮ ቢልዲንግ ይባላል። ማይክሮ ቢልዲንግ በጣም ምርጥ ማራኪ የቅንድብ አሰራር ነው ማለት ነው። ለፈለጋችሁት ፕሮግራም ማለት ነው። ልደት ቢኖርባችሁ፣ ሰርግ ቢኖርባችሁ፣ ጥሪ ቢኖርባችሁ በፈለጋችሁ ሰዓት ላይ ይሄንን ማይክሮ ቢልዲንግን ከተሰራችሁ ማለት ነው ልክ ቅንድብ ነው የሚመስለው። በጣም ነው የሚያምረው። እራሳችሁ ነው የምትሰሩት። ቁጭ ብላችሁ ቤት ውስጥ ቅንድባችሁን ተለማመዱት። በጣም ቀላል አሰራር ነው ማለት ነው። ትወዱታላችሁ። እንኳን ወደ አምና ቢትዊ ወይ አምና ሞዴል በሰላም መጣችሁ ውድ ቤተሰቦቼ። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ኮመንት፣ አስተያየት በመስጠት አበረታቱኝ። በጣም ተወዳጅ የሆነውን ስራ ነው ይዤ የመጣሁት ማለት ነው። የጥፍር ስራዎች፣ ኤክሌሪክ ጄል፣ ሁሉም አይነት ስራዎችን ስቴፕ ባይ ስቴፕ አሳያቸዋለሁ። የምትጠቀሙት እቃ የትኛው ብራንድ ነው የትኛው ብራንድ አይደለም የሚለውንም በስቴፕ ባይ ስቴፕ አሳያቸዋለሁ። በጣም ትወዱታላችሁ ብዬ አስባለሁ ውድ ቤተሰቦቼ። እስከ ቪዲዮ መጨረሻ አብራችሁኝ ሁኑ። በብዛት ሴት ልጅን በጣም የሚያስውበው ከምንም በላይ ፀጉርና ቅንድብ ነው። ሴት ልጅ ቅንድቧን ከተሰራች ፊቷ በጣም ማራኪ ፊት፣ ውብ ፊት ይኖራታል ማለት ነው። በዚህ አጋጣሚ መሰራት የምትፈልጉት ደግሞ ደውሉልኝ፣ እሰራቸዋለሁ ቆንጆ አድርጌ ማለት ነው። እና የሴት ልጅ ውበቷ በተለይ ከምንም በላይ ምንም አይነት ቆንጆ ልብስ ብትለብስ ሴት ልጅ ቅንድቧን ካልተሰራች፣ ፀጉሯን ካልተሰራች ያ ልብስ አያምርም፣ ዋጋ የለውም። ለምን ብራንድ ልብስ አይሆንም ማለት ነው። መጀመሪያ እኛን ውብ ማራኪ የሚያደርገን የፊታችን ገጽታ ነው፣ ቅንድባችን ነው። በተለይ ለሴት ልጅ አይንና ቅንድብ በጣም አስፈላጊ ናቸው። በተለይ አይን ማለት ነው። ስለዚህ ቅንድባችሁን ሁሌም ወደ ደጅ ስትወጡ ቅንድባችሁን ግዴታ መቀንደብ ሳይሆን በትንሽዬ ሞሸጥ አድርግታችሁ እንደዚህ ያላችሁትን ነገር አስተካክላችሁ ውጡ። መኳል የማይወድ ደግሞ ያለውን እንደዚህ ቅንድቡን አስተካክሎ መውጣት ይችላል ማለት ነው። በየትኛውም አረብ አገራት ሴት ልጅ ለቅንድቧም ለፀጉሯም ልዩ ቦታ አላት ማለት ነው። ስለዚህ ይሄንን አሰራር ትወዱታላችሁ ብዬ አስባለሁ። በቀጣይ አሰራር ደግሞ ብዙዎችን የተለያዩ ነገሮችን ይዤላችሁ እመጣለሁ ማለት ነው። አንድ በአንድ ማለት ነው። እንደ ፀጉር ነው። በፀጉር ልክ ነው የምትሄዱት። ማይክሮ ቢልዲንግን ስትሰሩ በፀጉር ስታይል ልክ ነው መሄድ ያለባችሁ ማለት ነው። ልክ ፀጉር በቀስታ ነው የሚሰራው። ምንም ቹከላ ምናምን አያስፈልግም ማለት ነው። ማይክሮ ቢልዲንግን ለመስራት ማለት ነው። ልክ በቃ ቀላል ነው። በቅንድባችሁ በፀጉራችሁ ሳይዝ ትሄዳላችሁ። መጀመሪያ ፀጉራችሁን ታበጥሩና ወደ ላይ ታስተኛላችሁ። የዛኔ ራሱ መስመሩን ይሰጣችኋል ማለት ነው። የማይክሮ ቢልዲንግን መስመር ራሱ ይሰጣችኋል ፀጉሩ ማለት ነው። ልክ በፀጉሩ ሳይዝ ወደ ላይ መሄድ ነው ማለት ነው። በጣም የሚያምር አሰራር ነው ከሚባለው በላይ። እነዚህ ደግሞ ብራንድ እቃዎች ናቸው፣ ብራንድ ሜኪያጆች ናቸው። እያንዳንዱን እንትን አቀርብላችኋለሁ ማለት ነው። ለምሳሌ ለቀይ ምን አይነት እንደሚሆን፣ ለጥቁር ሰው ምን አይነት እንደሚሆን፣ ለፀይም በቀጣይ ቪዲዮ እንገናኛለን። ሰላም ሁኑልኝ። ሰላማችሁን ያብዛው። ላይክ ሰብስክራይብ